ቅዱስ እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። የኤማሁስ መንገደኞችን በዚህ መልኩ ካየን እኛም የዚህ ዓለም ተጓዦች ነን። እኛም የዚህ ዓለም መንገደኞች ነን። የዚህ ዓለም ተጓዦች፣ የዚህ ዓለም መንገደኞች መሆናችንን አውቀን በመንደራችን፣ በከተማችን፣ በሰፈራችን፣ ሀገራችን ጌታ ሆይ ጊዜው መሽቷልና ከእኛ ጋር እደር ብሎ መጸለይ፣ መለመን፣ መማፀን ያስፈልጋል። ያለ እርሱ ሌሊቱ አይነጋም። ያለ እርሱ ድንቁርናው አይወገድም። ያለ እርሱ ቡራኬ ማዕዱ ብንቆርሰውም አያጠግብም፣ ብንበላውም አያረካም፣ ብንጠጣውም ከጥማችን ልንወጣ አይቻለንም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ወበእሁድ ሰንበት ጌሰት ማርያም መግደላዊት በጽባሕ ሀበ መቃብር። በመጀመሪያው ሰንበት ገና ጨለማ ሳለ ሌሊቱ ሳይነጋ ማርያም መግደላዊት እየገሰገሰች ወደ መቃብሩ ሄደች። የዘመነ ትንሣኤ ወይም የዘመነ ፋሲካ ሶስተኛ ሳምንት መዝሙር። የዚህ ዕለት አገልግሎት እንደሚከተለው ይቀርባል። አብራችሁን ቆዩ። መዝሙር ወበእሁድ ሰንበት ምስባክ ይእዜ እትነሣ ይቤ እግዚአብሔር። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 11 እስከ ፍጻሜ። ሁለተኛ ዲያቆን ወይም ንፍቀ ዲያቆን ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 14 እስከ ፍጻሜ። ንፍቀ ካህን የሐዋርያት ሥራ ምዕራፍ 21 ቁጥር 31 እስከ ፍጻሜ። ምስባክ ይእዜ እትነሣ ይቤ እግዚአብሔር ርእሲ መድኃኒተ ወአግህድ ቦቱ ቃለ እግዚአብሔር ቃል ንጹሕ። ይእዜ እትነሣ ወአነ አየድ ቅዳሴሃ ለድንግል ይእዜ ይቤ ሂደት ድፋት እግዚአብሔር አንብር። ሬሲ ከማጡ መድኃኒተ አነኒ ጭረት አነኒ ከማጥብኡ አነኒ ሬሲ መድኃኒተ ወአግህድ ፈጠረ ወአግህድ ቦቱ ቃለ እግዚአብሔር ቃለ ሂደት እግዚአብሔር ደረት ድፋት በሰላሳ ቃለ እግዚአብሔር በሰላሳ ቃል ቡበይ ቃል ንጹሕ ይእዜ ደረት ወሰጠጠ እትነሣ ሂደት ጭረት ድፋት ዮሴፍ ወሰጠጠ ዮሴፍ ወኒቆዲሞስ ይእዜ
እትነሣ ይቤ እግዚአብሔር ሬሲ ወያስተደሉ ሬሲ መድኃኒተ ወአግድ ቦቱ ቃል እግዚአብሔር ቃል ፈጠረ ቃል ንጹሕ ቃል እግዚአብሔር ቃል ድንግል ቃል ንጹሕ እትነሣ ይቤ እግዚአብሔር ሬሲ መድኃኒተ ወአግድ ቦቱ ቃለ እግዚአብሔር ቃል ንጹሕ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 13 እስከ 33። የዕለቱ ቅዳሴ ቅዳሴ ዲዮስቆሮስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወደ እግዚአብሔር አኮቴት ዘወሀበነ ንማ በእግዚእነ ኢየሱስ ክርስቶስ ትንሣኤው ሞትን በጽድቅ ኃጢአትን አሸንፈን ስለ ትንሣኤው እንድንዘምር፣ ስለ ትንሣኤው እንድንናገር፣ ስለ ትንሣኤው እንድንመሰክር ከዘጠኙ አበይት በዓላት አንደኛው ለሆነው ለበዓለ ትንሣኤው ለብርሃነ ትንሣኤው ያደረሰን ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ የዚህ የቅዱስ እግዚአብሔር ሚዲያ ተከታታዮች ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ዲያቆናት እንዲሁም ማህበረ ምእመናን ወመናት ሁላችሁም ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም እግዚአብሔር በያላችሁበት ለሁላችሁ ይድረሳችሁ። እንግዲህ ትንሣኤውን ካከበርን እንሆ አሁን 3ኛው ሳምንት ላይ ደርሰናል። ሁለቱን ሳምንታት እንዳየነው ያው የትንሣኤውና የዳግም ትንሣኤው ወንጌሉም ሆነ ቀለሙ አንድ መሆኑን ባለፉት ሳምንታት አይተናል፣ ተመልክተናል። ዛሬ የምንመለከተው የ3ኛውን ሳምንት ወንጌል ነው። የ3ኛው ሳምንት ወንጌል የሚያሳየንና የሚያሳስበን እንግዲህ የቅዱስ ሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 33 ድረስ ነው ወንጌሉ። የሚተርክልንም ስለ ኤማሆስ መንገደኞች ነው። ስለ ኤማሆስ መንገደኞች ነው። አምላካችን ክርስቶስ እንግዲህ ለደቀ መዛሙርቱ በህብረት በአንድ ላይ ሳሉ 3 ጊዜ ተገልጦላቸዋል። ታዲያ ከትንሣኤው በኋላ ለአንዱም ለሁለቱም ሳይገለጥ ውሎ አድሮ አያውቅም እንዲሉ መተርጉማነ መጻሕፍት ለሁለቱ ደቀ መዛሙርት የተገለጠበት ታሪክ ይሄ የኤማሆስን ታሪክ የያዘው ወንጌል ነው እና እዚህ ምዕራፍ ላይ ስንመለከት
ያው በዕለተ ዓርብ በዕለተ ስቅለት ወደ ኢየሩሳሌም የሄዱ ሰዎች እንግዲህ በማግስቱም ዕለተ ቀዳሚት ስለነበረ በዕለተ ቀዳሚት ደግሞ ጉዞ መሄድ መንቀሳቀስ አይፈቀድም። ዕለተ ቀዳሚት አልፎ በዕለተ እሁድ ጌታ በተነሳባት ዕለት ከኢየሩሳሌም ተነስተው ወደ ኤማሆስ ከኢየሩሳሌም 60 ምዕራፍ ወደሚርቀው ወደ ኤማሆስ መንደር 2 ደቀ መዛሙርት ተነስተው ሲሄዱ እንመለከታለን። እና እነዚህ ደቀ መዛሙርት እንግዲህ ከ12ቱ ሐዋርያት አይደለም ቁጥራቸው ከ72ቱ አርድእት እንደሆኑ ያሳያል። ምክንያቱም 11ዱ አንድ ላይ ሳሉ ተገለጠላቸው የሚል በወንጌሉ ላይ ተጽፎ እናገኛለን። ከ11ዱ ውጪ ማለት ነው። ለሁለቱ ከኢየሩሳሌም ወደ ኤማሆስ ይጓዙ ለነበሩ ደቀ መዛሙርት ተገለጠ ነው የሚለው። ዕለተ ዓርብ የቀራንዮ የመከራው የመስቀሉ ጉዳይ ልባቸውን ነክቷቸው እያዘኑ ነው የሚለው። እየቆዘሙ እየተከዙ ወደ መንደራቸው ይመለሱ ነበር ነው የሚለው። በዚህን ሰዓት እርሱን እያሰቡ ይሄዱ ስለነበረ ስለ መስቀሉ ስለ መከራው አብረው እያሰቡ ይጓዙ ስለነበር እንግዲህ አምላካችን ክርስቶስም እነሆ በመካከላቸው አብሮ ተጓዘ ነው የሚለው። ተወደዳችሁ ክርስቲያኖች እንግዲህ እሱ በመዋዕለ ሥጋዌው እንዲህ ብሏል፣ 2 ወይም 3 ሆናችሁ በስሜ ብትሰባሰቡ በመካከላችሁ እገኛለሁ ነው የሚለው። እነዚህ 2 ደቀ መዛሙርት እየተነጋገሩ ይሄዱ የነበረው ነገር ስለ እርሱ ነው። ሊቃነ ካህናት ያደረጉት ነገር ትክክለኛ እንዳይደለ፣ ኃጢአት የሌለበት ያለ ኃጢአቱ እንደሞተ፣ ያለ በደሉ በደለኛ እንደተባለ፣ በመስቀል ላይ እንደተሰቀለ፣ ለሞት ተላልፎ እንደተሰጠ ይህን ነበር እየተነጋገሩ የሚሄዱት። በዚህን ሰዓት ነው እንግዲህ ምንትኑ ዘትናገሩ እንዘታጉሩ ትኩዛኒክሙ፣ እንዲህ እያዘናችሁ ስትሄዱ በዚህን ሰዓት የተነጋገራችሁ የምትሄዱት ምንድነው አላቸው ይላል። ከዚህ በኋላ እነሱም አንተኑ ነግዳ ለኢየሩሳሌም፣ ለመሆኑ አንተ የኢየሩሳሌም እንግዳዋ ነህን? ሰሞኑን በዚህ በከተማችን በኢየሩሳሌም የተፈጸመውን ግፍ፣ የተፈጸመውን ስህተት፣ የተደረገውን በደል አልሰማህም? አላየህም? ከኢየሩሳሌም ከተማ ውጭ ነህ ወይስ ለኢየሩሳሌም እንግዳዋ ነህ? ብለው በእርሱ ላይ የተደረገውን ለእርሱ ነገሩት፣ ተረኩለት ይላሉና ይህንን ከሞተ ዮሴፍ ጋር ያነጻጽሩታል። ዮሴፍ ወንድሞቹ በረሃብ ምክንያት ወደ ግብፅ ተሰደው እግዚአብሔር ዮሴፍን በምድረ ግብፅ ላይ አክብሮት ሹመኛ አድርጎት ባለሀብት አድርጎት አስተናጋጅ አድርጎት ገቡ ነው የሚለውና ከየት ነው የመጣችሁት ቢላቸው ከምድረ እስራኤል። የማን ልጆች ናችሁ ቢላቸው የአንድ ሰው ልጆች ነን፣ ያዕቆብ ይባላል አባታችን እና 12 ነበርን፣ አንደኛውን አውሬ በላው፣ አንደኛውን ቤት ትተነው መጣን ብለው የዮሴፍ ሞት ለዮሴፍ ነገሩት ነው የሚለው። ሞተ ዮሴፍ ሐዊው ነገር ወለ ዮሴፍ በማለት ሊቃውንቱ ይገልጡታል። አሁንም የክርስቶስን የሞቱን ጉዳይ ለራሱ ለባለቤቱ ለክርስቶስ ሞትን ድል አድርጎ ለተነሳው ጌታ እነዚህ ኤማሆስ መንገደኞች 2 ደቀ መዛሙርት ተረኩለት ይላል፣ ነገሩት ይላል። እንግዳነ ለመሆኑ በዚህ ምንም በደል የሌለበት ጻድቀ ባህርይ ጻድቅ እውነተኛ የሆነውን እርሱን የካህናት አለቆቻችን ለሞት አሳልፈው እንደሰጡት እንደገደሉት እንደሞተ አልሰማህም? አሁን ደግሞ ወደ መቃብር ገስግሰው የሄዱ ሴቶች እነሆ ተነሳ እያሉ የመላእክትን ራእይ አየን እያሉ ይነግሩናል ብለው እንግዲህ ከዕለተ ዓርብ አንስቶ እስከ ዕለተ እሁድ እነሱ እስከደረሱባት ዕለት ድረስ ያለውን ነገር ተረኩለት፣ ነገሩት ነው የሚለው። እንግዲህ በእውነት እነዚህ ኤማሁስ መንገደኞች በክርስቶስ ፍቅር ፍጹም ልቡናቸው የተነካ ፍቅሩ በልቡናቸው ስለነበረ ስለ እርሱ ይነጋገሩ የነበሩ ሌላ በጉዟቸው ላይ ከዕለተ ዓርብ አንስቶ
እስከ ዕለተ ትንሣኤ እስከ ዕለተ እሁድ ድረስ የሆነውን ነገር በዓይናቸው ያዩትንና በጆሮአቸው የሰሙትን እየተነጋገሩ ነበር የሚሄዱትና ስለሱ እየተነጋገሩ ሲሄዱ መካከላቸው መገኘት ለማዱ የሆነው ጌታ በመካከላቸው ሶስተኛ ሰው ሆኖ እያነጋገራቸው፣ እያጸናቸው፣ እያጽናናቸው፣ እያበረታቸው ቅዱሳት መጻሕፍትን እየተረጎመላቸው ለመሆኑ እናንተ ስለ እርሱ አስቀድሞ በትንቢተ ነቢያት የተነገረውን ነገር አታስተውሉም? አላነበባችሁም? አላወቃችሁም? ለሊቃነ ካህናቱ ተላልፎ እንደሚሰጥ፣ እንደሚሞት፣ እንደሚነሳ ይህን አላወቃችሁም? እያለ እያነጋገራቸው ወደ መንደራቸው ወደ ኤማሆስ ደረሱ ይላል። የተወደዳችሁ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ከመንደራችን ወደ ቤተክርስቲያናችን ከቤተክርስቲያናችን ወደ መንደራችን በምንመላለስበት ሰዓት፣ በምንሄድበት ሰዓት፣ በምንወጣበት ሰዓት፣ በምንገባበት ሰዓት ንግግራችን ሊሆን የሚገባው ስለኛ በደልና ኃጢአት የተሰቀለው የሞተው የተነሳው ተነስቶ የትንሣኤ ባለቤቶች ያደረገን የእርሱ የመድኃኔ ዓለም የኢየሱስ ክርስቶስ ጉዳይ ሊሆን ይገባል። ከዚህ ውጪ ሌላ ንግግር የለንም። ከዚህ ውጪ ሌላ በአንደበታችን የምናወጣው የምናስገባው ነገር የለም። እንግዲህ በደሙ ተዋይተናል። ቅዱስ ጳውሎስ እንዲህ ነው ያለው፣ እነሆ በዋጋ ተገዝታችኋልና የራሳችሁ አይደላችሁም በማለት ይገልጣል። የራሳችን አይደለንም። የራሳችን አይደለን፣ አንደበታችን የኛ አይደለም። ስለዚህ ሕዋሶቻችን ሁሉ መነጋገር ያለባቸው፣ አንደበታችን መናገር ያለበት፣ መዘመር ያለበት፣ መመስከር ያለበት ስለ ትንሣኤው ጌታ ሊሆን እንደሚገባ ነው የነዚህ የኤማሁስ መንገደኞች ደቀ መዛሙርት ታሪክ የሚያስረዳን። እነዚህ ሁለት ደቀ መዛሙርት አንደኛው ቀለዮጳ ተብሎ በወንጌሉ ላይ ተገልጧል። ሁለተኛው እንግዲህ ቅዱስ ሉቃስ እንደሆነ መተርጉማነ መጻሕፍት ገልጠውታል። በተአምረ ኢየሱስ ኒቆዲሞስም ነው ይላል። ለማንኛውም ከ72ቱ አርድእት ወገን የሆኑ ናቸው እነዚህ ደቀ መዛሙርት። ከዚህ በኋላ መንደራቸው ኤማሁስ ደረሱ። አልፏቸው የሚሄድ መስሏቸው ነበረ። ጊዜውና ሰዓቱ መሽቶ ነበር። ተቆልቅሎ ፀሐይ ይላል። ፀሐይዋ ልትገባ ሰዓቷ እና ጊዜው ደርሶ ስለነበረ እንዲህ አሉት፣ ወአገበርዎ ሶቢሃ፣ መምህር ወይ ጊዜው ሰዓቱ መሽቷል። ስለዚህ ወደ ቤታችን ግባ፣ ከእኛማ ጋር እደር ብለው ግድ አሉት ይላል። ጌታ ሆይ ጊዜው መሽቷልና ከእኛ ጋር እደር ብለው ግድ አሉት ነው የሚለው። እንግዲህ ጊዜ ሲመሽ ጊዜውን የሚያነጋ ጌታ፣ የትንሣኤ ጌታ፣ ሲወድቁ የሚያነሳው ጌታ፣ ጨለማውን የሚያበራው ጌታ ያስፈልጋል። ከእኛ ጋር እደር፣ በእኛ ኑር፣ በሕይወታችን ኑር፣ የጨለመውን ሕይወታችንን አብራው ብሎ መጸለይ ያስፈልጋል። በዚህም መሰረት እሱም ከእነሱ ጋር ሊያድር ገባ። በእንግዳ ልማድ እነሱም እነሆ ማዕድ አቀረቡለት ነው የሚለው። ማዕዳቸውን ባረከላቸው። ከዚህ በኋላ እነሆ ቆርሶም ሰጣቸው ነው የሚለው። ወዲያው ያንን እሱ ባርኮ የሰጣቸውን እንጀራ ሲቀምሱ አእምሯቸው ተከፈተላቸው፣ እርሱም ከእነርሱ ተሰወረ። ወዲያውም እነሱ ከእነርሱ ጋር ያነጋገራቸው የነበረ መጻሕፍትን ይተረጉምላቸው የነበረ የሆነውን ነገር ያብራራላቸው የነበረ እርሱ እንደሆነ አወቁ ማለት ነው። እንግዲህ የዛሬው ቅዱስ ወንጌል ቅዱስ ሉቃስ ወንጌል ከምዕራፍ 13 ከቁጥር 33 ድረስ ያለው ቅዱስ ቃል የሚነግረን የሚያስተምረን ይህንን ነው። እንግዲህ የኤማሁስ መንገደኞችን በዚህ መልኩ ካየን እኛም የዚህ ዓለም ተጓዦች ነን። እኛም የዚህ ዓለም መንገደኞች ነን። የዚህ ዓለም ተጓዦች፣ የዚህ ዓለም መንገደኞች መሆናችንን አውቀን በመንደራችን፣ በከተማችን፣ በሰፈራችን፣ በሀገራችን ጌታ ሆይ ጊዜው መሽቷልና ከእኛ ጋር እደር ብሎ መጸለይ፣ መለመን፣ መማፀን ያስፈልጋል። ያለ እርሱ ሌሊቱ አይነጋም። ያለ እርሱ ድንቁርናው አይወገድም። ያለ እርሱ ቡራኬ ማዕዱ ብንቆርሰውም አያጠግብም፣ ብንበላውም አያረካም፣ ብንጠጣውም ከጥማችን ልንወጣ አይቻለንም። ስለዚህ የኤማሁስ መንገደኞች ራሳችንን የዓለም ተጓዦች መንገደኞች፣ የመንግሥተ ሰማያት ጉበኞች መንገደኞች፣ የገነት
መንገደኞች መሆናችንን አውቀን ተገንዝበን እነሆ አንደኛ በጉዟችን እርሱን ይዘን እንድንጓዝ፣ በመካከላችን እርሱ እንዲገኝ፣ ጨዋታችን እርሱ እንዲሆን፣ ንግግራችን እርሱ እንዲሆን፣ ስለ እርሱ እየተነጋገር የምንጓዝ ከሆነ እርሱ ከእኛ ጋር አብሮ ይጓዛል፣ ወደ መንደራችንም ያደርሰናል፣ ወደ አሰብነውም ያደርሰናል። ስለዚህ በጉዟችንና መንገዳችን እርሱ እንዳይለየን፣ እርሱ አብሮን እንዲጓዝ እነሆ ስለ እርሱ እንድንነጋገር የእርሱ ቸርነቱ ከሁላችን ጋር ይሁን። ልዑል አምላካችን እግዚአብሔር ሦስተኛውን ሳምንት ዕለተ ትንሣኤ፣ በዓለ ትንሣኤ፣ ወርሃ ትንሣኤ እንዲባርክልን፣ ቸርነቱ እንዲበዛልን፣ ይቅርታው እንዲደረግልን እግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር አሜን። በደሮ ለጴጥሮስ ዝኩ ካልረድ በደሮ ለጴጥሮስ ዝኩ ካልረድ ዘያፈቅሮ ኢየሱስ ዘያፈቅሮ ኢየሱስ ዘያፈቅሮ ኢየሱስ ዘያፈቅሮ ኢየሱስ በደሮ ለጴጥሮስ ዝኩ ካልረድ በደሮ ለጴጥሮስ ዝኩ ካልረድ ዘያፈቅሮ ኢየሱስ ዘያፈቅሮ ኢየሱስ ዘያፈቅሮ ኢየሱስ ዘያፈቅሮ ኢየሱስ በደሮ ለጴጥሮስ ዝኩ ካልረድ በደሮ ለጴጥሮስ ዝኩ ካልረድ ዘያፈቅሮ ኢየሱስ ዘያፈቅሮ ኢየሱስ ዘያፈቅሮ ኢየሱስ ዘያፈቅሮ ኢየሱስ እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተነ